ጤና ይስጥልኝ። ረዲት ዋለባላለሁ። የጣና ሐይቅ ገጸ በረከቶች። የጣና ሐይቅ 84 ኪሎ ሜትር ርዝመትና 66 ኪሎ ሜትር ስፋት በአጠቃላይ 3600 ካሬ ኪሎ ሜትር ገደማ ይሸፍናል። ይህም በኢትዮጵያ የመጀመሪያው በአፍሪካ ሁለተኛ ትልቁ ሐይቅ ያደርገዋል። ስያሜውን የሚያገኘው ቅድስት ድንግል ማርያም በዘመነ ስደቷ በኢትዮጵያ ለረጅም ጊዜ ማለትም ለ3 ወር ከ10 ቀን በጣና ቂርቆስ ገዳም ተቀምጣ ስትመለስ ጣና በደመና ጫናት ጣና የሚለው ለሐይቁ መጠሪያ ምንጭነት ሆኗል። በጣና ሐይቅ 37 የሚደርሱ ገዳማት ሲኖሩ ከነዚህም ውስጥ 9 ደሴቶች ናቸው። እነዚህም ደብረ ማርያም፣ ክብራን፣ እንጦንስ፣ ዳጋ፣ ናርጋ ስላሴ፣ ደቅ፣ ጣና ምጽሊ፣ ፋሲለደስ እና ሪማ መድኃኔዓለም ናቸው። እንደ ዘጌ፣ ጣና ቂርቆስ፣ ክርስቶስ ሰምራ፣ ጉጉቤ፣ ማንደባ እና ደብረ ሲና የመሳሰሉት ደግሞ በየብስም ወደ ቦታው መድረስ ይቻላል። ለባህር ዳር ከተማ ቅርብ ርቀት ላይ የምትገኘው ጥንታዊትና ታሪካዊት ጣና ሐይቅ ደብረ ማርያም ገዳም ናት። ገዳሙ የተመሰረተው በ12ኛው ክፍለ ዘመን በአጼ ይኩኖ አምላክ ዘመነ መንግስት ነው። 12 አምዶች አሉ። እነዚህ 12 ሐዋርያትን የሚያመለክቱ አምዶች ናቸው። ታዲዮስ ከሆነ ስምህ እኛ በታሪክ ደረጃ የምንሰማው አንድ አስተምሮ አለ። ታዲዮስ የሚባል ሐዋርያ ግመል በመርፌ ቀዳዳ አሳልፏል። ስለዚህ አንተ ስምህ ታዲዮስ ከሆነ ደግሞ ይህንን ማድረግ ይገባሃል ብሎ ጥያቄ ያቀረበላቸው። እቺ ደግሞ የአባታችን የአቡነ ታዲዮስ የእጃቸው መስቀል የነበረች ናት። በይሽ መስቀል 5 ሙት አስነስተውበታል። 30 ግመል በመርፌ ቀዳዳ ጸልየው አሾልከውበታል። እሳቸው በይወሳሉ ማለት ነው። የአጼ ዘርዓ ያዕቆብ ልጅ አጼ በየደ ማርያም እዚህ ቦታ ላይ ክርስትና ተነስቷል። በጣሊያን ወረራ በዩዲት ጉዲት ቤተክርስቲያን በመታቃጠልበት ሰዓት ከተለያዩ አቅጣጫዎች ገዳማቶችና አድባራቶች ያሉ ቅርሶች ባደራነት አምጥተው አስቀምጠው እሷም ተረክባ ያ ሁሉ መከራ ሲያል መልሳ ያስረከበች ባለውለታ ገዳም ናት። በ1260 ዓ.ም በአጼ ይኩኖ አምላክ ዘመነ መንግስት የጣና ገዳማትን ካስፋፉት ከሰባቱ ከዋክብት አንዱ በሆኑት በጻድቁ አባታችን አቡነ ታዲዮስ ተመሰረተች። አቡነ ታዲዮስ የታላቁ ጻድቅ አቡነ ተክለ ሃይማኖት ያጎት ልጅ ሲሆኑ ከሰሜን ሸዋ ልዩ ስሙ ጽላልሽ ከምትባል ቦታ በመምጣት አምልኮተ ጣዖትን ወደ አምልኮተ እግዚአብሔር በመቀየር ታምራትን በማድረግ የአማንያንን በማስተማርና በማጥመቅ ቦታዋን በድንግል ማርያም ስም የወንዶች ገዳም፣ በቅዱስ ዮሐንስ ወልደ ነጎድጓድ ስም የሴቶች ገዳምን በመገደም ደብረ ጸቆን የሚባለውን መጠሪያዋን ደብረ ማርያም ብለው በመሰየም ባርከው ቀድሰዋታል። ጣና ሐይቅ ደብረ ማርያም ገዳምን ከሌሎች ገዳማት ለየት የሚያደርጋት በታላቁ አባይ ወንዝና በጣና ሐይቅ የተከበበች መሆኗ ነው። ስለተከታተላችሁኝ አመሰግናለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን።